በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ዕለተ ሰሉስ ማክሰኞ ላይ የምንገኘው ይህ ቀን ከሰኞ ቀን በኋላ ያለ የሰሙነ ሕማማት ዕለት ሲሆን በዚች ቀን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸውን ነገሮች ቤተክርስቲያናችን እያስታወሰችና እያስተማረች ወደ ጎልጎታ የምትወስድባት ዕለት ናት። በዚህች ዕለት ላይ መድኃኔዓለም አምላካችን ልዑል እግዚአብሔር ከአይሁድ የመጣለትን ጥያቄ በጥያቄ የመለሰበት ቀን ስለሆነ የጥያቄ ቀን ይባላል። አምላካችን ኢየሱስ ክርስቶስ በሰኞ ዕለት ላይ ቤተ መቅደሱን ማንጻቱን ተመልክቶ ፈሪሳውያን ጠየቁት። ይህንን ስልጣን ቤተ መቅደሱንም የማጽዳቱን መብት ከማን አገኘኸው ብለው ጌታችንን ጠየቁት። ይህን የጠየቁት ቤተ መቅደሱ በመንጻቱ ምክንያት ሐዘን ስለተሰማቸው ነው እንጂ ደስታ ተሰምቷቸው ሌላውንም ነገሮቻቸውን አበላሽተው ከእግዚአብሔር ተቀብለው ያሉትን ነገሮች እንዲያስተካክልላቸው ከመመኘት አይደለም። ለምን ነካሃን ነው በሌላ አማርኛ። ምክንያቱም ያ ሲሸጡበት፣ ሲለውጡበት፣ ሲነግዱበት የነበረው የእግዚአብሔር ቤተ መቅደስ ስሙ የእግዚአብሔር ይሁን እንጂ ስራውና ውስጥ ሲከናወን የነበረው አብዛኛው ነገር ለነሱ ለራሳቸው ጥቅም ስለሆነ ነው። ስለዚህ ክፋታችንን እንድናቆም ያደረከን የምንሰራቸውንም ደግሞ የራሳችንን የስጋ ጥቅሞቻችንን እንዳናገኝ የከለከልከን አንተ ማን ነህ ብሎ እንደመጠየቅ ነውና ክርስቶስ ለጠየቁት ለነዚህ ጥያቄዎች መልስን በቀጥታ ሊሰጣቸው አልፈለገም። ጥያቄን ጠየቃቸው። እናንተ ይመሰክርልኛል ብላችሁ የሰማችሁት ያመናችሁት ብዙ ህዝቦች የሚከተሉት የነበረው ዮሐንስ መጥምቅን አነሳና ዮሐንስ መጥምቅ ጥምቀትን ያጠምቅ የነበረው ከእግዚአብሔር ነው ከሰው ነው አላቸው። ከእግዚአብሔር ቢሉ ዮሐንስ ከእግዚአብሔር የተላከ ነውና ስለ ክርስቶስ መስክሯልም ጭምርና እንዴት ዮሐንስ ስለኔ እየመሰከረ ከእግዚአብሔር ተልኳል ብላችሁ እያመናችሁ አልተቀበላችሁም ብሎ ለመጠየቅ ነው። አይ ከሰው ነው ቢሉ ደግሞ እንዴት ዮሐንስ ከሰው ተላከ ብላችሁ ትናገራላችሁ ብሎ በሰጡት መልስ ደግሞ ህዝቡ ሊነሳባቸው ስለሚችል ዝም አሉ እና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥያቄያቸውን በጥያቄ የመለሰበት ምክንያት የጥያቄው የተነሳበት ዓላማ መልሱን ከመሻትና ከመመኘት ሳይሆን ከክፋት ስለነበረ ነው። እግዚአብሔር በዚህች ዕለት ላይ እኛም በህይወት ዘመናችን በሙሉ ስላቀረብንለት ጥያቄያችንን በጥያቄ መልሶልን ሊሆን ይችላል። እግዚአብሔር ጸሎትን የሚሰማበት መንገድ በነገራችን ላይ እኛ ለሰዎች ጥያቄ መልስ በምንሰጥበትም ሆነ ጥያቄያቸውን በጥያቄ በምንመልስበት መንገድ አይደለም። አምላካችን ልዑል እግዚአብሔር ጥንካሬን ለሚለምኑት ሰዎች ብርታትን የሚሰጥ ብቻ አይደለም፣ ሊያልፏቸው የሚችሏቸውንም ችግሮችንም ጭምር የሚጨምርና የሚሰጣቸው ችግሩን በማለፍ ውስጥ ጥንካሬያቸውንም ጭምር ስለሚያገኙ ማለት ነው። ስለዚህ እነዚህ ሰዎች ፈሪሳውያን ግን የጠየቁት ጥያቄው ከክፋታቸው የተነሳ ነው። ስለዚህ ጥያቄያቸውን በጥያቄ መለሰባቸው። እኛ የእኛንም የራሳችንን ጥያቄ እንድናይ የሚያደርገን ይህቺ ቀን ናት። ሁለተኛ በዚህ ቀን ላይ ከጥያቄ ቀንነቱ ባለፈ ደግሞ የፈውስ ቀን ይባላል። 12 ዓመት ደም ይፈሳት የነበረ አባቶቻችን ሲያስተምሩ ስሟ ዮስቄና የምትባል አንዲት ሴት እንደነበረች ይነገራል። ይህቺ ሴት በሌላው ቀን ላይ ጤነኛ የነበረች ከዕለታት አንድ ቀን ግን ስትነሳ 12 ዓመት ሙሉ ላያቋርጥ ደም ሊፈሳት የጀመረ ሴት ሆናለች። ያላትን ሀብት ያላትን ንብረት በምድር ላይ አለ የሚባል ባለጸጋ በምድር ላይ አለ የሚባል ባለመድኃኒት ጋር ገንዘቧን እያፈሰሰች ፈውስን ጤንነትን ገንዘብ አረጋለሁ ብላ ጠብቃ ነበረ፣ ግን ልታገኝ አልቻለችም። ስለዚህ ይፈሳት ከነበረው ደም የተነሳ አይሁድ ከነበረው ከኦሪት ሕግም ጨምሮ ማንም አይነካትም አይቀርባትም ይጸየፋት ነበረ። አያችሁት የኦሪትን ሕግ ክፋትና ጭካኔ። ኦሪት እንደ ሐዲስ ኪዳን ሕግ ጠላቶቻችሁን ውደዱ የምትል አይደለችም። ኦሪት እንደ ሐዲስ ኪዳን የታመሙትን ዘይት አፍሰሳችሁ ሸክማቸውን እናንተ ተሸክማችሁ የታመሙትን ጎብኝታችሁ ሂዱ የምትል አይደለችም። ኦሪት ጨካኝ ናት። እንደዚህ አይነት በአፋ በውጭ የሚታይ እድፍ ያለባቸውን ሰዎች እንኳን መታመም ይቀርና የታመሙትን መንካት እንኳን ከቤተ መቅደስ ያርቅ ነበርና በዛ ጭካኔ በተመላባት ዘመን ላይ ያቺም ሴት ትላንትና ወዳጅ ዘመድ የነበሯት ሰዎች በሙሉ ረስተዋት
ማንም ባልነበራት ወቅት ላይ ጌታችን ህሙማንን እንደሚፈውስ ጤናን እንደሚሰጥ ስትሰማ ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ ወደ ገበያው መካከል ሄደች። ብዙ ሰው እንደ ህመሟ ሊነካት፣ ብዙ ሰው እንደ ህመሟ ሊቀርባት የማይፈልግ ሴት ስለሆነች እንደምንም ብላ የሰዎቹን ሐሳብና ፊትም ንግግርም ታግሳ የልብሱን ጫፍ ብነካው ፈወሳለሁ አለች። ነካችው፣ ተፈወሰች። የዚህች ሴት የ12 ዓመት ደም ይፈሳት የነበረችው ህመም በነገራችን ላይ የአዳም ህመም ነው። ይቺ ሴት 12 ዓመት ነው ደም ሲፈሳት የነበረው። አዳም ዕፀ በለሷን ቀጥፎ ሔዋንም እንዲሁ በልታ ያፈሱት የነበረው የኃጢአት ጅረትና ጎርፍ ግን 5500 ዘመን አምላክ ሰው ሆኖ ከነበርንበት ከሲኦል ግዞትና ባርነት ነፃ እስኪያወጣን ድረስ ያልተቋረጠ ነበር። ይቺ ሴት የጌታችን ኢየሱስ ክርስቶስን ቀሚሱን ነክታን የተፈወሰችው። አዳምና ልጆቹ ግን ቀሚስ ነክተው ሳይሆን ለስጋቸውን ነፍሳቸውን ከመቤታችን ከንጽሕት ድንግል ማርያም የሰዎችን ገንዘብ አድርጎ ባህሪያቸው አድርጎ ነው የፈወሳቸው ያዳናቸው። ይቺ ሴትን ደግሞ እንደኛ ብንመለከታት ይቺ ሴት 12 ዓመት ሙሉ ከነበረባት በሽታ ትላንትና ጤነኛ ሆና ዛሬ ላይ ስትነሳ የታመመች ናትና ብዙ ሰው ተኝቶ መንቃት መሽቶ መንጋት በጣም ቀላል ይመስለዋል። ነገን ምክንያት አድርጎ ሐዋርያው ቅዱስ ያዕቆብ እግዚአብሔር ቢወድ ቢፈቅድ ብንኖር ብሎ ያሰበውን ሐሳብ ባንለውስ መቼም መንጋቱ አይቀርም እያለ ይናገራልና መንጋቱ ላይቀር ይችላል። ዛሬ እንደተኛ ነው ሆኖ ግን አለመንጋትና ቆሞ አለመራመድ ግን ሊኖር ይችላል። እቺ ሴት በይሄን የምታሳየን በነገራችን ላይ ለኛ ጤና ቀላል ነገር አይደለም። ብዙ ባለመድኃኒት ሊሰጣት አልቻለም እኮ ያንን ጤና። አንዱ የፈጠራት አምላክ ጌታችን ኢየሱስ ክርስቶስ ነው። ብትቀርበው የቀረባት ብትጠጋው እንደ ኦሪት ካህናትና ሕዝብ ነካሽም ብሎ ሳይጸየፋት ከሰውነቴ ኃይል ወጣ ማን የዳሰሰኝ ብሎ ተመለከተና ያሁላ የገበያ ሕዝብ ውስጥ ሲጋፋ የነበረ ሰው እንደሷ በእምነት አልነካውም። አይገርም? ቤተ ክርስቲያን ውስጥ ሁሉ የሚሰበሰብ ሕዝብ ያሁሉ ሰው የክርስቶስን ማንነት የክርስቶስን ቀሚስ የክርስቶስን ኃይል የሚያስወጣ የሚነካ የሚዳብስ አይደለም። ልክ እንደዚች እንደ 12 ዓመት ደም ሲፈሳት እንዳለች ከነዛ ከተሰበሰቡት አንዳንዶች አሉ መተው የዘመናት ቋጠሯቸውን እኛ ባልጠበቅነው የክርስቶስን ቀሚስ ነክቶ እንደተፈወሰ ሁሉ የቤተ ክርስቲያንን ደጅ አፈሩን፣ ጸበሉን፣ እምነቱን፣ ቅዱሳት ስዕላቱን፣ ጧፉን፣ ዕጣኑን፣ ዘቢቡን ምኑ የቤተ ክርስቲያን ፈውስ ያልሰጠ ነገር አለ? በእንደዚህ አይነት መንገድ ተፈውሶ ለሚመጡ ሰዎች ማሳያና ማስተማሪያም ጭምር ነው። ይቺ ሴት ሀብቷን ንብረቷን አፈሰሰች። እግዚአብሔር የሰጣትን ጤና ግን ሊመልስላት ማንም አልቻለም። አንዳንድ ነገሮች ክርስቲያኖች እግዚአብሔር የሚሰጣቸው መልሶም ደግሞ እግዚአብሔር የሚወስዳቸው ናቸው እንጂ ማንም በምድር ላይ ያለ ሰው ሊወስዳቸውም ሊሰጣቸውም የማይችሉ ነገሮች አሉ። ከነዛ መካከል አንዱ ጤና ነው። ጤና በሰው እጅ እንኳን ቢገኝ እግዚአብሔር የነሱን እጅ አድርጎ መልሶ ሰጥቶ እድሜ ለንስሐ ጨምሮ ካልሆነ በቀር የሰው እጅ ያንን ሊያደርግ አይችልም። እና በዛች ሴትዮ ታማ መዳን ውስጥ እኛ ራሳችንን ታመን ለመዳን በዚህ በሰሙነ ሕማማት ውስጥ እንደ ኃጢአት ጎርፍ የሚፈሰውን ደማችን ይደርቅልን ወደ ቤተ ክርስቲያን የምንገሰግስባት ዕለት ናት። በመጨረሻ ይህች ቀን የትምህርት ቀን ናት። ጌታችን ለአይሁድ ጥያቄያቸውን በጥያቄ ከመለሰ በኋላ በሁለት ውብ የሆነ ምሳሌዎች አስተማራቸው። እንዲህ አላቸው፣ አንድ ሰው 2 ልጅ ነበረው። ከነዛ ሁለቱን አንዱን ጠርቶ ፈቃዱን እንዲፈጽምለት ጠየቀውና ልጁም ምን አለው? እምቢ አልሄድም አልፈልግም አለው። ኋላ ግን ተጸጸተና ሄደ። ሁለተኛውንም ልጁን ጠራው አለ ጌታችን በምሳሌ ሲያስተምር። ሁለተኛው ልጁ መጣና ይህን አርግልኝ ሲለው እሺ አለው፣ ነገር ግን አልሄድም። እና ጌታችን ጠየቃቸው፣ ከነዚህ ከሁለቱ መካከል የአባቱን ፈቃድ የፈጸመው ልጅ የትኛው ነው አላቸው። የመጀመሪያው አሉ። መልሱን በልክ ትክክል መልሳችሁታል። ጸሐፍት ፈሪሳውያን ደቀ መዛሙርት የሆናችሁ እናንተ ሳይሆን የእግዚአብሔርን መንግስት ቀድማችሁ የምታዩት ቀራጮችና ጋለሞታዎች ናቸው አላቸው። ጌታችን በምሳሌ በእነዚህ ሁለቱ ልጆች ውስጥ ሊያሳያቸው የፈለገው የነሱን ነው። የመጀመሪያውን ልጅ ልብ ብላችሁታል። መጀመሪያ ሲላክ እምቢ ነው ያለው፣ ኋላ ግን ጸጸተውና እሺ አለ። ሁለተኛው ልጅ ግን እሺ ብሎ እንቢ አለ። ለእግዚአብሔር እውነት ለመናገር
ሳይገባን እምቢ ብለን ነው ስንረዳ እሺ ብንለው ይሻላል። እሺ ብሎን ገብቶናል ብለን ተረድተን በኋላ ላይ አሻፈረኝ ከምንለው ጸሐፍት ፈሪሳውያን እንዲህ ነበሩ። ገብቶናል፣ ተረድተናል፣ አውቀናል ብለው እሺ ካሉ በኋላ እምቢ ይሉት ነበር እግዚአብሔርን። ስለዚህ እናንተ የእግዚአብሔርን መንግስት በመውረስ አትቀድሙማል። ሳይገባቸው ግን አሕዛብ የነበሩ ክርስቶስን የማያውቁት በኋላ ላይ ግን እምቢ ያሉበት ልባቸው ተጸጽቶ ደግሞ እሺ ብለው ሲታዘዙት እስከ እግዚአብሔር መንግስት የሚሄዱት ጋለሞታዎች ናቸው፣ ቀራጮች ናቸው። አይገርምም? በጣም የተጠሉት በእነሱ ዘንድ ለጽድቅ አይበቁም ተብሎ የተገፉት ሰዎች የእግዚአብሔርን መንግስት በመውረስ ይቀድሟቸዋል ተባሉ። እኛንም እኮ በነገራችን ላይ ክርስቶስን አውቀነዋል ብለን የምንመጻደቅ ቃለ እግዚአብሔር ሰምተናል ብለን ከመስማት የታጎልን ብዙ ነገሮችን እንደ አኗኗራችን ቀለውልንና ለመተግበርም ያን ያክል ሳይከብዱን ስናያቸው እኮ ቀድመን የምንገባ የእግዚአብሔር መንግስት የሚመሰለን ሰዎች ብዙ አለን። ግን አትሳሳቱ ክርስቲያኖች፣ እኛ አይገቡም ያልናቸው ሰዎች ምናልባት እኮ እኛን ቀድመው ገነት ውስጥ ልናያቸው እንችላለን። እኛ አይገኙም ያልናቸው ሰዎች እነሱ ቀድመውን ገብተው እኛ ግን እንገኝባታለን ያልናት ገነት ውስጥ ላንመጣ እንችላለን። ክርስቶስ ቀጠለ። አሁንም አንድ የወይን ስፍራ የነበረው ባለቤት ነበረ፣ ባለ ሀብት ነበረ። የወይኑ ስፍራ ፍሬን ይለቅሙለት ዘንድ ሰራተኞቹን ላካለ። ሰራተኞቹ ያንን የወይኑን ስፍራ ከሚሰሩት ሰዎች ሊለቅሙ ቢሄዱ ሰዎቹ ደብድበው ገደሏቸው አለ። ከዛ ከነሱ ደግሞ የባሰ ብዙ አገልጋዮችን ላከ። አሁንም ሰራተኞቹ ገደሏቸው አለ። ከዛ ኋላ ቀጠለና ግን ልጁን ላከ። ምናልባት ልጄ ቢላክ እርሱን አይተው እኔ እንደመጣው ተመልክተው እነዛኞቹ እንደቀሩት እሱን ሳያስቀሩ ይሰጡኛል ብለው፣ እነሱ ግን ሰራተኞቹ የሆኑ ቦታ አትክልት ጠባቂዎች ግን አይ ልጁማ እንዲያውም ወራሹ ነው ብለው ከሌሎቹ በበለጠ ጭካኔ ያሳይተው እንዳጠፉት ነፍሱን እንዳሳለፉት ተናገረ። ጌታችን የወይን ጠባቂ ነው። አስቀድሞ የላካቸው የወይኑን ፍሬ እንዲለቅሙ የሰደዳቸው ነቢያት ናቸው። ነቢያትን የተቀበሉት ደብድበውም ደግሞ ሕይወታቸውን ያሳለፉት ደግሞ እስራኤላውያን ናቸው። ለእስራኤል ክርስቶስ በነገራችን ላይ ያላረገላት ነገር የለም። እስራኤል ዘስጋ የተባሉትን ያልከፈለው ነገር እንደሌለ ሁሉ እስራኤል ዘነፍስ የተባልን ለእኛ ምን ያላረገልን ነገር አለ? መጽሐፍትን አጽፎ መምህራንን ልኮ ጻድቃን ሰማዕታት ደናግላንን እንደኛ ሰው ሆነው ነገር ግን የእግዚአብሔር መንግስት በልጦባቸው ከዚህ ከምድራዊው ነገር የኖሩ ብዙ ነበሩ። እነሱን አይተን ልንማር አልቻልንም። እንዲያውም ሕይወታቸው የማይኖር ጽድቃቸው እውነት ያልሆነ ስራዎቻቸው የማይደገም እየመሰልን እንደ ተረት እንደ ዘበት እየቆጠርን እጅ አንስተን አንማታ እንጂ በሐሳባችንና በንግግራችን ግን ያልገደልነው ያላሳነስነው ምንም ነገር የለም። ጌታችን መጨረሻ ላይ ልክ ለዛ ለወይኑ አትክልት ስፍራ ልጁን እንደላከው መጨረሻ ላይ ላከው ልጁ ነው። የሐዲስ ኪዳን ክርስቲያኖች እኮ ፍርዱ እንዴት እንደሚጸናብን እንደው ብናውቀው። እንደ ብሉይ ኪዳን እኮ ለኛ ነቢያት ለኛ ደጋግ አባቶች የተላኩ ብቻ አይደለም። የወይኑ ስፍራ ባለቤት የሆነው ልጁ ጌታችን ኢየሱስ ክርስቶስ ወርዶ ፍሬ ሊለቅም የመጣ ነው እና ለነሱ ያሳየነውን ጭካኔ ለሱ በእጥፍ ነው ጨመረን እንደውም ያሳየ ነው። ነቢያት በመጋዝ ቢሰነጠቁ ነው እሱን እኮ ቁጥር አጉድለን ጀርባውን እስኪላጥ ድረስ አጥንቱም እስኪመለከቱት ድረስ እኮ የገረፍ ነው። በጌታችን ላይ ያሳየነው ጭካኔ፣ በጌታችን ላይ ያሳየነው ርኅራኄ የሌለው ድርጊቶቻችን በሙሉ በኋላ ላይ የምንጠየቅባቸው ናቸው። ለወይኑ አትክልት ስፍራ እውነትም ክርስቶስ ያላረገው የለም። ለእስራኤል ዘስጋ እንደደከመው ለእኛም ያልደከመው ነገር የለም። ልጁን ሰጥቶናል። ስጋውን እንድንበላ ደሙን እንድንጠጣ አድርጎናል። ግን እኛ እንደነዛ እንደቀደሙት በምሳሌ እንዳስተማራቸው ሰዎች እንዲያውም ወራሽ እሱ ነው ብለን ቀጥቅጠ ነው ገድለ ነው በመስቀል ላይም ከፍ አድርገን እንደተወጠረ ብራና አድርገ ነው ጭምር እንዲታይ አድርገናልና አሁን ይሄን የሚሰማ ሰው ምናልባት እኔ ክርስቶስን በሐሳቤና በንግግር ያሳዝኘው ሊሆን ይችላል እንጂ ምንም ብከፋ እንደነዚህ እንደሰቀሉትና እንዳንገላቱት በምሳሌም እንኳን መተው ገድለውታል እንደተባሉት አይሁድ አይደለውም ልንል እንችላለን። ግን ክርስቲያኖች የተከፈለልንን ዋጋ ረስተን በኃጢአት መመላለስ በምንጀምርባቸው በማናቸውም ጊዜያት ውስጥ በጌታችን በኢየሱስ ክርስቶስ አይሁድ ካሰቃዩት ስቃይ በላይ ነው የምናሰቃየው። ቅዱስ ጳውሎስ ያለውን ዘነጋችሁት? ክርስቶስ መሆኑን ቢያውቁ ኖሮ እኮ ባልሰቀሉት ነበር አለ። አሁን እኛ አምላክ መሆኑን እያወቅን አይደለ እንዴ ዘወትር በኃጢአት የምንሰቅለው? ዘወትር ከጭንቅላቱ ላይ
እሾህ ጉንጉን ይመስል በኃጢአታችን የምንወጋው ዘወትር ኃጢአት በሰራን ጊዜ በእግሩና በእጆቹ በልቡ የገባውን ችንካር መልሰን እንዲታመም የምናደርገው እኛው ነን ይህንን ነገር በሙሉ ያደረግነው። ስለዚህ ወደ ጎልጎታ አሁንም እንዲህ ያሉብን ችግሮች በሙሉ ሰዎች የምንጓዘው መድኃኒቱ እዛ ስላለ ነው። አምላካችን ቅዱስ እግዚአብሔር የጎልጎታ ዕለት ላይ ደርሰን ደግሞ ካለብን ችግሮች ሁሉ መድኃኒቱን ፈውሱን ለማግኘት በምሕረቱ ይርዳን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ በፍስሐ ወበሰላም ወስብሐት ለእግዚአብሔር።